ልቀቀኝ በእናትህ። ምንም እናወራው ነገር የለም። ሁሉን ነገር ነግራኛለች። በእድሜ እንደምበልጥ የዚህ ዘመን ፍቅር እንደማይሆን ሁሉ ጭምር ነግራኛለች። እማን ደግሞ ተንከባከቢ። መልካም ቀን። እኔ የምልሽ ነይ እስቲ። ስራ የለሽም እንዴ? ለጊዜው የለኝም፣ ግን እየፈለኩ ነው። በአሁን ጊዜ በአሁን ዘመን ካለ ስራ አይከብድም? አያምር? ምንድነው? ሰርፕራይዝ ላረጋት ነው። ልጄ ካንተ ይበልጥ አላውቅም። አልቸኮልክም? ታገቢኛለሽ? ቀለበት እኮ የለም። አይ አልማዝ፣ እኔ አልማዝ እያለሁ የማንም ጨምላቃማ ሲጨማለቅብህ ማየት አልፈልግም። ወያ አልምዬ፣ ደህና ናችሁ? ምን ሆነሽ ነው? ደህና ናችሁ? ወንዴ ደህና ነው አልምዬ? እናት አይጠየቅም እንዴ? ጣል ጣል አረግሽኝ እኮ። መቼም የወንዴ ነገር አይሆንልሽም። ኧረ እሱ ደህና ነው። የእውነት አልምዬ፣ ሁሌ ነው የማስባችሁ። ያው ታውቂያለሽ፣ እሱ ችላ ብሎኛል። ርቄው ካልሆነ ልረሳው አልችልም። ለዛ ነው አልምዬ። አንቺስ ጤናሽስ እንዴት ነሽ? አይ ትዝታ፣ እባክሽ ሰሞኑን አሞኛል። ትንሽ ደሜ ከፍ ዝቅ እያለ ነው። አንቺስ እንዴት ነሽ ታዲያ? ጠፋሽ እኮ። እንዴት ነው ፍቅረኛ ነገር ያልሽ እንዴ? አይ አልሚ፣ መቼ እንደ ፍቅር ወጣልኝና ርቆኝ እንኳን ሁሌ ነው የማስበው። እንዲሁ ለጨዋታ አልኩሽ እንጂ እሱስ አውቃለሁ። እኔ የምልሽ ትዙዬ፣ አንድ የምስራች ልንገርሽ። የምስራች? ንገሪኝ። የምን የምስራች? አንድ እዚህ ግቢ የማትባል ሴት ይዞ መጥቶ ነበር። እባክሽ እኔ አጣጥዬበት ችላ ብሎ ነበር። ይልቅ እድልሽን ተጠቀሚበት ትዙዬ። ዝም አትበይ እባክሽ፣ ገለጥ ገለጥ በይበት። ችግሩ አንቺ ጋ ነው። እንደው የልብ ትቢት ይዞት ነው እንጂ እኮ ልቡም አንቺ ጋ ነው። እስኪ ነገ ብቅ በይና 8 ሰዓት ላይ እንጫወታለን። እሺ እሺ አልምዬ፣ ደስ ይለኛል። እመጣለሁኝ። እሺ ትዙዬ፣ ሰላማይ። ልክ ነሽ አሉ። ደምሽ ትንሽ ከፍ ብሏል። ምንድነው የምትጨነቂበት? ወይም ደግሞ ያልተፈቀደልሽን ምግብ ይበላሽ? የምግብ አይደለም ይሄው እንደሰነዋ የሚበጀውን አያውቅም። የሚሆነውን ሴት መምረጥ አይችል። እኛ እኮ እንደናንተ በሁለት አእምሯችን አናስብም። ወይ ትዙዬ፣ እንዴት ዋላችሁ? እንዴት ነሽ? አለሁልሽ። ደህና ነሽ? ደህና ነሽ? አለሁልሽ። ተሻለሽ? እንዴት ነሽ? ደህና ነኝ። ምንም አይደለም። ዶክተር መስፍን ይባላል። ትዝታ እና አልሚ እንዴት ነሽ? አይ ተይኝ፣ ይኸው ደምሽ ከፍ ብሏል እያለኝ ነው ዶክተር። እና ታዲያ ምን ይሻላል? ቀላል ነው። አለመጨናነቅና ያልተፈቀደላትን ምግቦች ባለመብላት በቶሎ ታገግማለች። በቃ እኔ ልሄዳለሁ። ከሆስፒታል እየተደወለልኝ። እሺ ዶክተር መስፍን ሰላም። እሺ በሩ። ስላወቅኩሽ በጣም ደስ ብሎኛል።
ዛሬ ምን እግር ጣለሽ? አልሚን ለመጠየቅ አንተም ናፍቀኸኝ። ማነች ማለት ትባላለች ጓደኛዬ። አለባበሷ ግን አይመስልም። ባዘር እንዴት ናት? ደህና ነች። እንዴት ነህ አንተ? እግዚአብሔር ይመስገን። እንዴት ነሽ? የሚገርመው ነገር ልክ እንደ እናትሽ ነሽ። እያደር አበባ ነው የምትመስዩ። ማህሌት፣ አንቺ ማህሌት፣ ነይ እስቲ የሚገዛዛውን ዕቃ ግዢና ነይ። ሞቀሽ? ትንሽ ሙቀት አለ። እኔ የምልህ ወንዴ እዛ ድሮ የምንሄድበት ሬስቶራንት ይሄዳል? አልፎ አልፎ። ይህን ፎቶ ታስታውሳለህ? ይህን ፎቶ ታስታውሳለህ? ይህንን ፎቶ ወደለችው እንዴ? አይሆንም ወንዴ፣ ማስታወሻ ነው። አይቻልም፣ የእውነት አይቻልም፣ 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 አይቻልም። ጭራሽ ነው የማላደርገው። ይሄ ፎቶ አይደለትም። ወይ እረስቸው መሀልዬ። እስኪ እባክሽ ቄጤማ ግዢና ነይና ቤቱን ሞቅ ሞቅ አድርጊው። እንዴ ገና እዛ አስፋልት ዳር ሂጂ። ኧረ እዚህ ሱቆቹ ጋር አለልሽ። ማዬ ምን ሆንሽ? ደከመሽ እንዴ? ቆይ ምን ማለት ነው ግን? አትመስልም ማለት አንተም በደሞ ጓደኛዬ ናት ማለት እጮኛዬ ናት እኮ ነው ማለት የነበረብህ እንዴ ወንዴ። ቆይ አንተ ካልደገፍከኝ ማን ነው የሚደግፈኝ? እሺ ይቅርታ ውዴ፣ ነው እንዲቀር ያስባልሽ ያልመሰለኝም ነበር። ይቅርታ። አዎ ይሄ ነው ቅር ያስባለኝ። ሁሉ ነገር እያስጨለለ ምንድነው? ቆይ እኔ ወንድዬ እናት ሊያስቀምጡኝ አልቻሉም። ከኔ ጋር እንደ ልጅ ፉክክር ይዘዋል። ይሄው አንተ ደግሞ ይሄን ያህል? አዎ ውዴ፣ ከአቅሜ በላይ ሆኖብኛል። እኔ ለፍቅራችን ብዬ ነው ችዬ እየኖርኩ ያለሁት። ወንዴ ፍቅራችን ድንበር ሊኖረው ይገባል። በቃ ይቅርታ ማይ፣ አንድ ያለችኝ እሷ ናት። በዛ ላይ ታውቂያለሽ፣ ታማሚ ናት። ይሄ ንዴት፣ ብስጭት የሚባል ነገር ደግሞ ያበስባታል። በተቻለኝ አቅም እንድታስተካክል ነገራታለሁ። እሺ 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 ከረብሻ ሞዛዛ
ውዴ ምግብ ደርሷል። ወይ አንበሳ የኔ ጀግና እንደኛ ነሽ አማ አራኔ የዛሬው ምግብ ራሱ በጣም ይለያል። የዛሬው ምግብ ስንብሎሽ ነው ወጫ እናቱ የወለደችው ጨው ወይኔ ጨጓሬ ኧረ እኔ ራሴ ሰርቼ ቀምሼ ነው ያቀረብኩት። አለማዬ በእናትሽ አትከራከሪ እየቀመሰ ነው አይደል? ምንድነው እንዳለ ጨው በጨው አድርገሽዋል። ነገ ሆስፒታል መሄድ አለብኝ። ይሄ ለግፊት የራሱ ጥሩ አይደለም። ሄሎ ማይ እንዴት ነሽ? ጤናሽስ እንዴት ነው? እግዚአብሔር ይመስገን ደህና ነኝ። ሰሞኑን ደህና ነኝ። አንቺስ? እጮኛሽስ እንዴት ነው? እሱ ደህና ነው እናቴ። እናቱ ግን የወደደችኝ አይመስለኝም። እንዴ ለምን? አላቅም። ያው ካገኘችን ጀምሮ መጥፎ ሰው ነው የሆነችብኝ። እማዬ እኔ ግን ጨካኝ ነኝ እንዴ? ኧረ አይደለሽም የኔ ልጅ። እኔ እንጃ አላቅም። መጥፎ ሰው እንደሆንኩ እየተሰማኝ ነው። እንዴ እጮኛሽ ምን ይላል? አትነግሪውም እንዴ? ነግሬዋለሁ እኮ ግን አሁን ድጋሜ ደግሞ እንዲህ ነው ብሎ መናገሩ ለኔ ሀሜት ነው የሚመስለኝ። እሱም ደግሞ እናቱ በጣም ስለሚወዳት በቃ የምትለው ነገር ሁላ እውነት ነው የሚመስለው። እኔ ደግሞ በዚህ የተነሳ እሱን ማጣት አልፈልግም። ወይ ልጄ አይዞሽ፣ በደንብ ስታውቅሽ ትቀየራለች። ኧረም አይመስለኝም። ከሱ ጋር ህይወቴን እንድቀጥሉላ እኮ አትፈልግም። ምን አይነት ጉድ ነው እንግዲህ። እናቱ ነች አታገባው። በቃ እናቴ እደውልልሻለሁ። መጡ መሰለኝ። እሺ በቃ እሺ እናቴ። እሺ ልጄ አይዞሽ፣ በቃ ተስፋ እንዳትቆርጪ። እሺ ቻው። ወንዲ አሁን እንዴት ናቸው? አሁን ደህና ናት። ትንሽ ደሟ ከፍ ብሏል ብለው ነበር። አሁን ይስተካከላል። ማይ ቢሮ መሄድ አለብኝ። የቀጠርኩት ሰው አለ። በሉ በቃ ልጄ ቀስ እያልክ ሂድ። እሺ ማታ ስንመጣ ደግሞ እንለቀዋለን። በቃ ማይ ቁጭ በይ። ቻው። ምንድነው ስራሽን የዘነጋሽው? እግርሽ ሳይደርቅ ገና ቤቱን ዝርክርክ ካደረግሽው እንዴ? ሴት አይደለሽ እንዴ? ሂጂ ለእግሬ ውሃ አምጪ። አንቺማ ልትገልይ ነበር። በጣም ይቅርታ። ትሰሚያለሽ? ሁለተኛ ኩሽኔ እንዳትገቢ። አንቺ ምንም ሙያ የለሽ። እንዱ ብቻ ቤቱን እየተልመጠመጠሽ እሱ እየለፋ ያብላሽ። ዞር በይልኝ በእናትሽ ካጠገቢ። እማኔሽ ደህና ናቸው። አረ ወንድዬ እኛንም እያሰብከን። አይ ውዴ በቃ ትቀኛለሽ አይደል? አረ በጭራሽ የኛን ነገር እያሰብከው ለማለት ነው። ህይወቴ እኮ ነሽ። እንዴት ተረሳሻለሁ?
ፕሮግራማችንን መቼ ሳረሳችሁ ማለት ተዘጋጅተሻል? ማታ እንወጣለን። እሺ ተዘጋጅቼ ነው ጠብቅ። በቃ መጣሁ። እሺ እኔ ውድ ስላረሳሁ አመሰግናለሁ። እሺ በጣም ነው የማፈቅር። እኔም ውድ ያፈቅርሻለሁ። ማይታ የኔውት ዛሬ ደስ እንደምን በጣም አምሮብሽ። አመሰግናለሁ። እማስ አሁን እዚህ ነበሩ። እኔ እንጃ ምናልባት መኝታ ቤት ገብተው ይሆናል። የምርሽን? እማ 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 ምን ነው አመመሽ እንዴ? አመመኝ። ትንሽ ብርድ እያለኝ ነው። ሰውነቴን ይንቀጠቀጣል። አጥሚት ወይም ሾርባ ነገር ይሰራልሽ? ካላስቸገርኳት። እሺ እንዴ ምን ማለትሽ ነው? ከዚህ በኋላ እኮ ቤተሰብ ሆናለች። ማስቸገር ምናምን የሚባል ነገር የለም። እሺ ማሂ። አቤት። የማን ትንሽ አሟታል። አጥሚት ወይም ሾርባ ነገር ትሰሪላታለሽ? እሺ ማሂ በጣም ይከፋሽ። ማን እንደዚህ ሆና መሄድ አልቻለም። ምንም ችግር የለውም። ሌላ ቀን ነው ይችላል። በጣም ፈነሞች በጣም አመሰግናለሁ ስለምትረጂ። እኔ የምልሽ አልምዬ የለችም እንዴ? የለችም። ሰሞኑን ስራ ገብታለች። አንቺም የሆነውን ነገር ሁሉ አጣሪ ብለሽ ዝም አልሽ። እዛ በፊት የነበረችበት ቦታ ሄደሽ አልጠይቂም ነበር? አዎ አልምዬ አጣርቼ ነበረ። አከራዩን አናግሬያቸው ነበረ። ምን አሉሽ? እንደዛ ተቸግራ ስትኖር የት ነበርሽ? ቀል ይወጣላት ሲል መፈለግና መኳተን አላሉኝም? ድሮም ማወቅ ያለች ድሃ ልጅ ልትጠቀምበት መሆኑ። ትዝታ ጊዜ የለንም። ይሄ ጋብቻ ሊፈጸም 3 ወር ነው የቀረው። በዚህ ጊዜ ውስጥ ይሄን ልጅ ከጉድ እናውጣ። እሺ አልሚ፣ የቻልኩትን እጥራለሁ።
እንዴት ዋላችሁ? እንዴት ዋልሽ? ምን ነው ጮክ ብለሽ አየሽ? የማንን ሸሚዝ ነው የለበሽው? የወንዴ። ቆይ ግን አንቺ ትንሽ ስርዓት የሚባል ነገር አልፈጠረብሽም? አንቺ ለእኔ ስነ ስርዓት እያስተማርሽኝ ነው? አውቄ ዝም ስላልኩሽ ነው አይደል የሁላ ነገር የሆነው? ቆይ አንቺ እንዴት ትንሽ ለራስሽ ክብር አይኖርሽም? አንቺ ድሃ የድሃ ልጅ አብሽን ዝጊሽ። አብሽን ዝጊ። እንዴ አረ ተጋግላችሁ ዝጊ። አብሽን ዝጊ። ድሃ የድሃ ልጅ አንቺ እኔ ቆይ ትዝታ ምን ሆነሽ? ከዚህ በፊት አድርገሽ የማታውቂው ነገር አሁን የምታደርጊው ምን ሆነሽ? አትዋሽ። አሁንም ቢሆን ትወደኛለህ። ካንተ ይምጣ ብዬ ጠበቅኩ፣ ግን አንተ በዝምታ አሸማቀቀኝ። ይኸውልሽ ትዝታ ስለተፈጠረው ነገር በጣም ይቀር። በቃ አንቺ ባሰብሽው መንገድ እኔ አላሰብኩትም። ከሌላ ወንድ ጋር ምንም አይነት ስሜት እንዳይኖረኝ አደረከኝ። ይሄ እንደሆነ እንኳን እያወቅኩኝ ምንም ተስፋ ልቆርጥ አልቻልኩም። ይቅርታ ትዝታ፣ ይሄንን አሁን የምናደርግበት ጊዜው አይደለም። እሺ ለምን አደረግኩ አለች? ዝናብ መጥቷት ነበር። ልብሷ ቆርጠው ስሮ ነው የመጣችው። ወይኔ በቃ ምክንያት አያጡ። ቢሆንም ይሄ አንተንም እኔንም መድፈር ነው። አረ እንደዛ አይደለም፣ ካለን ቅርበት አንጻር እኮ ነው። እንደዚህ የሚባል ነገር የለም ወንዴ። እኔ ስለ ወደፊቱ እየሰጋው ነው። ሁሉንም ነገር እየነገርኩክ አንተ እንድታዝና እንድትበሳጭ አልፈልግም። አፈቅርሃለሁ። በእነዚህ ጉዳዮች ደግሞ አንተን ማጣት አልፈልግም። እሺ የኔ ፍቅር፣ እንደዚህ ግን ሀሳብ አይገባሽ። ለማንኛውም አስተካክላለሁ። እነዚህ ሰዎች የት ሄደው ነው? ቆይ እስኪ ልደውል። ምነው በእሑድ ቀን ቤቱን ጭራ አደረግከው? ቡና ላፈላ ብዬ ነበር። ቢሮ ገብቼ ነው። ነገ የማስረክበው ፋይል አለ። እሷም የለች እንዴ? የት? አንተ የማታውቀው ከኔ መደበቅ ጀመርክ እንዴ? እንዴ ለምንድን ነው እንደዚህ የምታረቁኝ? ቢያንስ እንኳን ለመምረጡ አረዳትም። አረ የማን መድከም ነው። ዶክተር መስፍን እኮ እንቅስቃሴ አድርጊ ብሎኛል። የት ሱቅ ነው አሁን ያለችው? እባክህ እንደዛ አታስብ። ደስ እንዲላት አብሬያት ልሁን። ቦታው የት ነው? በጣም ሰፍቶሻል። በዛ ላይ ደግሞ አላማረብሽም። አቤት ማቤት። ችግር የለውም። እሷን ታያትለም። ትሰሚያለሽ? ይሄን ያሹ። ይቅርታ። ምንድን ነው? ከልጅ አናት ላይ ውረጅ፣ ከልጅ ራቂ። የዛችን እናትሽን ህይወትና ያንቺን ህይወት ቀይሪበት። እንደሄድ እየከፈልሽኝ ነው። ልጅሽ እኮ በጣም ያፈቅረኛል። ቆይ ግን አንቺ የእሱ ልብ ቢሰበር ምንም አይሰማሽም? እሱን ለእኔ ተይልኝ። የኔና የሱ ግንኙነት በገንዘብ ሳይሆን በፍቅርና በህሊና ላይ የተመሰረተ ነው። ይቅርታ፣ ይሄ ለኔ ያስፈልገኝ። ኦኬ፣ ካላስፈለገሽ ደስ ይለኛል። ሰማለሽ፣ እድሜ ልኬን እየገዛሁሽ እኖራለሁ። ምርጫው አንቺ። ቆይ ግን አንቺ ምን አይነት ልብ ነው ያለሽ? ትንሽዬ ፍቅር እንኳን አልፈጠረብሽም?